አንዲት እህታችን ታጋይ የተደረገውን የጡት መቁረጥ ያልተገባ ኢሰባዊ የሆነ በዓለም ላይ አይተነው ማናቀውን ግፍ እንደፈጸመ ይታወቃል ማለት ነው። ስለዚህ ይሱ የተሰጠውን ተልእኮ እየፈጸመ ነው። ለዛም ነው እኛ ቀድመን የምናቀው ስለሆነ ይሄ ነገር አልደነቀንም። እኛ ስጋችንን ቢጠብሰው ከሞትን በኋላ ማንም ለሱ እጅ የሚሰጥም ኃይልም የለንም። ቆስሎም በአጋጣሚ ወድቆም ቢያዝም ምንም ጠበሰውም ቆረጠውም ጤነኛውንም በቁም እየጠበሰ እየቆረጠ ነው ያለው አይደለም ታግሎት። ይሄ እንደፈለገ ማድረግ ይችላል። አትረደን አትቆረጠን ማለት አይቻልም። ለአማራ ህዝብ ግን ይሄን እንድታቀው ከቤትህ መጥቶ ሌላ ቦታ ላይ አሻግረህ ኦሮሚያ ላይ ስታየው የነበረውን ኦሮሚያ ላይ ሲደርስ የነበረው የአማራ ግፍ አሁን ላይ ከደጃፈ መጥቶ ግፉ እየደረሰ ነው። በዚህ ጊዜ ማልቀስ፣ ማንጎራጎር፣ ማቅራራት ምንም አልፈልግም። ከዚህ በኋላ ምን ልትሆን እንደምትችል ያው ለራስ ግምቱን ሰጥቻለሁ ውሰድ። ሌላ ሰራዊታችን በያለህበት ይሄን ማስተላለፈልህ ይሄን የሚቆርጠው አስነዋሪ ተግባር የሚያደርገው አንተም ነገ ይሄኑ ስራ እንድትተገብረው ነው። ለምን ሰራዊቱ እያለቀ ያለው ማንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላ ነው። የብሔር ችግር የለብንም። እኛ የምንታገለው ያለነው ኢትዮጵያዊ አገር ወዳድ ኢትዮጵያዊና የአማራ ተወላጆች አማራን አልመታም ያለ መከላከያ በአፋር ክልል በረሃ እየተጠበሰ በኡጋዴን በጅጅጋ በረሃ እየተጣበሰ በኦሮሚያ መሬት ተቀብሮ በየማንኛውም እስር ቤት እንዲያሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ ካሁን በፊት ታስታውሱ ከሆነ 120 ሞርተር የማረክናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበት መንገድ ልንገርህ። አይኑ ሀው ያላማረው አንተ በቃ የጥንፈኛው ተባባሪ ነህ ፋኖ ነህ ተብሎ ይረሸናል። ትግል አበላሽታህን ተብሎ ይረሸናል። እኛ ጋር በትግል ወደፊት አጋፍተው ይረሽኑታል። እስር ቤት ወስደው ያንኮላሹታል። ለጥንፈኛው ታግዛለህ ተብሎ ያንኮላሹታል። በብዙ መንገድ ነው የሚገደለው። ሌላ አማራውን የፋኖ ተላላኪ ነህ ተብሎ ይገደላል። እኛ ለምሳሌ ሰሞኑን በታገልንበት በተቆጣጠርናቸው ቦታ ልጆቻቸው፣ ወንድሞቻቸው፣ ባሎቻቸው ተገለው የተቀበሩበትን ቦታ እንኳን እያወቁ አውጥተው ለመቅበር ጨንቋቸው ፈርተው በየካምባቸው አጥር ጎን በየውሃ ትቦ ቀብረውት የነበረውን ያንን እያወጡ ሲቀብሩ የተመለከትንበት ነበር። ለምሳሌ ያህል አስታውስ። የትግል ደጋፊዎቻችን ምሁራኖቻችን በአገር ውስጥም በአገር ውጭም ያላችሁ ዲያስፖራውም ከዚህ በኋላ የፋኖን ስብህና የምትገመግሙን እንግዲህ እስከዛሬ ድረስ ጥሪም ያላደረግነው በእግራችን መርገጥ እስከምንፈልግ ድረስ ነው። ስለዚህ ማንኛውም ከዚህ በኋላ ማንኛውም ኃይል ቢመጣ ግፍ የተገፋ ኃይል መጥቶ ትግሉን ለሚቀላቀል ታዛችን የሚያስጠልል መሆኑን ቃል እንገባላችኋለን። ስለዚህ ፖለቲከኛዎችም ምሁራኖችም በዳር ሆናችሁ ከምትተቹን እኛ ታጋዮች ነን። መጥታችሁ ህዝባችሁን በፖለቲካ መምራት፣ ሰራዊታችሁን በፖለቲካ መገንባት፣ ሰልጣኞቻችሁን በፖለቲካ እየገነባህ ማሰልጠን፣ ማንኛውንም ነገር ለማድረግ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ዶክተሮች እስከዛሬ ምንም ቢሆን ደም እየፈሰሰው ቢቆስልም ቢሰዋም ምንም ቢልም ሁሉንም ጥርሳችንን ነክሰን ይዘን ወጥተናል። ከዚህ በኋላ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ የዛሬ ልዩ ዝግጅታችን የአማራ ፋኖ ብሔራዊ ኃይል አፋባ ማዕከላዊ ኮማንድ አባልና የምስራቅ አማራ ቀጠና ምኒልክ ዕዝ ዋና ሰብሳቢ አርበኛ ምሬ ወዳጆ በወቅታዊ ጉዳይ ሰሞኑን በእንስት አርበኞች ላይ የተፈጸመውን ግፍ ጨምሮ በዘመቻ አርበኛ አደማሊ የተወሰዱ ወታደራዊ እርምጃዎችን አስታኮ ለአማራ ህዝብ ጥሪ አቅርበዋል። በእንስቶቹ ላይ የተፈጸመው ድርጊት በወለጋ በአማራ ላይ ሲፈጸም የነበረው ድርጊት ዛሬ አማራ ክልል መግባቱን አስታውሶ አርበኛ ምሬ ወዳጆ ያስተላለፈውን መልእክት እንድታደምጡ እንጋብዛለን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች፣ በመደበኛው ቻናላችን ለጥቂት ቀናት ፕሮግራምና ዜናዎቻችንን ማቅረብ አለመቻላችን ተከትሎ በአዲሱ ቻናላችን ከስር ባለው ኮመንት ህብር ሬዲዮ ሶሻል ሚሊዮን ቻናል ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። የአርበኛ ዋርካው ምሬ ወዳጆን ሙሉ መልእክት አስከትለን እናቀርባለን። መልእክቱን አድምጣችሁ አስተያየታችሁን እንድታደርሱ በአክብሮት እንጠይቃለን። አብረን እንከታተል።